ከሰዎች ጋር ስታወሩ ሀሳባችሁን መሰብሰብ፣ መረጋጋት፣ እነሱን ማዳመጥ፣ ትኩረት ማድረግ የሚከብዳችሁ ሰዎች ይሄ ቪዲዮ ለእናንተ ነው። ማታውቁ ሰዎች ካላችሁ እኔ አለኸኝ እባላለሁ። ስራዬ ምንድነው? እናንተን እንዲሁም ሀሳባችሁን በተለያየ ቦታ ከተለያዩ ሰዎች ጋር ስትገናኙ በነፃነት በኮንፊደንስ ፈታ ብላችሁ በእርጋታ ሀሳባችሁ መግለጽ እንድትችሉ አግዛለሁ። በዛሬው ቪዲዮ ዲስከስ የምናደርገው ከሰዎች ጋር ቁጭ ብለን የሚያስፈልገን እርጋታ ፕሬዘንስ የምንለውን እንዴት ነው ማምጣት የምንችለው የሚለውን ይሆናል። 3 ቲፖች እነግራችኋለሁ። ሶስተኛውን እኔ በጣም ወደዋለሁ። ቪዲዮውን እስከ መጨረሻው መልከታችሁን አትዘንጉ። ዛሬ ከደንበኛዬ ጋር አንድ ሴሽን ነበረኝ እና እኔ በፊት አሁንም ሳስተምር ከሆነ ሰው ጋር ኮሚኒኬት እያደረኩኝ ከሆነ ፉሊ ፕሬዘንት ለመሆን ነው ሞክረው። በደንብ ተረጋግቼ የራሴን ክብደት ሰምቼ እሱም ሲናገር እየሰማሁት እያንዳንዱን ቃል እየተረዳሁት እየገባኝ ከዛ እኔም ደግሞ ስናገር እኔ የማወራበትን መንገድ እየተረዳሁት ክብደቴን በደንብ እየሰማሁት መሆን አለበት። እንደዛ ሲሆን ሞር ኮምፖዝድ ሆናለሁ፣ እረጋጋለሁ። እርጋታዬን ደግሞ የማወራው ሰው በደንብ ፊል ያደርገዋል፣ ይገባዋል። ዛሬ ግን ከወትሮ በተለየ መንገድ ከበደኝ ፎከስ ለማድረግ ከመጀመሪያው ጀምሮ ክላሱን ስንጀምረው ጀምሮ ከበደኝ ፎከስ ለማድረግ ተቸገርኩ እና ልክ እሱን እያየሁት ለሱ እንደሆነ አድርጌ ማውራት ከበደኝ። የሚያወራውን ነገር ሰማዋለሁ፣ ግን ጭንቅላት እየላወተ ነው ዋንድ ላይ እያደረገ የነበረው አልቻልኩም። እና ይታወቃል ደግሞ ፕሬዘንት ሳትሆኑ ስትቀሩ የምታወሩበት መንገድ ጥሩ አይሆንም። የሆነ የሚይዛችሁ ነገር አለ። እኔ ድምፄን ይይዘኛል፣ አካላዊ እንቅስቃሴን ይይዘኛል። ፈታ አትሉም፣ ሞር ክሪኤቲቭ አትሆኑም ፕሬዘንት የማትሆኑ ከሆነ። ስለዚህ እናንተ ከሰዎች ጋር ስታወሩ ተረጋግታችሁ እንድታወሩ የሚያግዟችሁን 3 ቴክኒኮች አጋራችኋለሁ። አንደኛ ነገር ሐሳባችሁን ስትናገሩ ለምታወሩት ሰው እንደሆነ በጭንቅላታችሁ አስባችሁ መናገር። ሰውየውን ታዩታላችሁ፣ የኮንታክት ሜንቴን እያደረጋችሁ እሱን እያያችሁት ይሄ የማወራው የማስተላለፈው መልእክት ለዚህ ሰው ነው በማለት መናገር። ሁለተኛ እናንተ የምታወሩትን ነገር በደንብ መስማት፣ ማዳመጥ፣ ክብደታችሁን መስማት፣ ፊል ማድረግ፣ ፕሬዘንት ለመሆን መሞከር። ሶስተኛ እና እኔም ወደው እነሱ ሲያወሩ በትክክል ማዳመጥ። ይሄ ፓሲቭ የሆነ ማዳመጥ ሳይሆን አክቲቭ የሆነ በደንብ የሚያወጣውን እያንዳንዱን ቃል ኢንተርፕሬት በማድረግ ምን እያለ ነው፣ ምን እየነገረኝ ነው። ቃላቶቹን ብቻ አይደለም አካላዊ እንቅስቃሴውን፣ ፋሻል ኤክስፕሬሽኑን ሙሉ በማየት ያን ሰው በተቻለ መጠን ለመርዳት መሞከር። በአጠቃላይ ንግግራችሁን ማሻል የምትፈልጉ ሰዎች ከሆናችሁ ትክክለኛ ቦታ ያላችሁት ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። አመሰግናለሁ።